ሰላም ሰላም እንዴት ናችሁልኝ? ዛሬ ቆንጆ ነገር ነው ይዤላችሁ የመጣሁት። እንግዲህ እንደምታውቁት አዲስ አበባ ለየት ያለ ስቴዲየም እየተሰራ ይገኛል። ይህም ስቴዲየም የሚገኘው በፒያሳ ነው። በአራዳዎቹ መንደር ፒያሳ ምድር ላይ እንግዲህ በፊት ወርቅ ቤት የነበረው በአሁን ሰዓት ላይ ደግሞ እንግዲህ የመዝናኛ ቦታ ሆኖ የሚገኘው ቦታ ላይ ማለት ነው። ይህ ስቴዲየም እንደምታዩት በጣም ድብቅ ነው። ብዙ ሰዎች ገና አላወቁትም። ያው ፊኒሽንግ ላይ ናቸው፣ እየጨራረሱት ነው የሚገኙት። አዲስ አበባ ውስጥ የተለያየ ቦታ እንግዲህ ስቴዲየም እየተሰራ ይገኛል። ይህ ዋነኛው ነው። እንደምትወዱት አልጠራጠርም። አሁን ደግሞ እንግዲህ ዞር ዞር እያልኩኝ በአካባቢው ያሉትንም አንዳንድ ነገሮች ማሳያችሁ ይሆናል። ምን ናችሁ ነው ደግሞ ቪዲዮውን ላይክ አድርጉት። ቆንጆ ነገር ይዤላችሁ እየመጣሁ ስለሆነ እናንተም ላይክ ሼር በማድረግ እንግዲህ ነገር እንድታዩት ጋብዣችኋለሁ። እዚሁ ቅርብ አዲስ አበባ ሆናችሁ ደግሞ ይህን የማታውቁ ሰው ካላችሁ በጣም ነው ያዘንኩትኝ። ሂዱና እዩት። በዛውም ለውጡን የአካባቢውን ሁኔታ ማየት ይኖርባችኋል። ምን ያህል እንዳማረ ማየት ትችላላችሁ ማለት ነው። ያው ከስቴዲየሙ በተጨማሪ ደግሞ በአቅራቢያው የተለያየ መዝናኛ ስላለ እሱንም ዞር ዞር እያሉ ማየት ይቻላል። ምንም ችግር የለውም። ስለዚህ እንግዲህ ያው እዚህ አካባቢ ያላችሁ አዲስ አበባ አካባቢ ያላችሁ ማለት ነው ሄዳችሁ ማየት ትችላላችሁ። በጣም ነው የሚያማምረው። ግን ከአዲስ አበባ ውጭ ሆናችሁ ይህን ነገር ማታውቁት ቆንጆ ስቴዲየም ነው። እንዲሁም ደግሞ በአቅራቢያው የህፃናት መጫወቻ፣ ልዩ ልዩ መዝናኛዎች፣ የስኩት መንሸራተቻ ምናምን፣ የሳይክል መንገድ፣ ሳይክል መጋለቢያ ምናምን በጣም የተለያየ ነገር አለ። ይህንንም ማየት ትችላላችሁ ማለት ነው። በሌላ ቪዲዮ ደግሞ አገኛችኋለሁ። እስከ መጨረሻው እዩት፣ ላይክ አድርጉት።